ለብር ብለሽ ግቢ፣ ለፎቅ ብለሽ ግቢ፣ ለብር ብለህ አግባት፣ ለፎቅ ብለህ አግባ። ትዳር የፈጣሪ ነው። እድሜ ጋፕ እንዲፈጠር ያልተጻፈልህን ሰው ልታገኝ አትችልም። በቃ የፈጣሪ ህግ ነው። ታዲያ ለምን ይፋታሉ? በዚህ ደረጃ እንትኗ የመጨረሻ ነው ብያለሁ። አንዳንዴ ያልቃል እኮ ከልኩ ሲያልፍ ያልቃል። ሁሉም ነገር ጽዋው ይሞላል። ይኸውልሽ ፈጣሪ ወደዛ ሀብታም አንቺ ሰበብ ሀብት አርገሽ ገባ ወይ አንተ ሰበብ አርገ ገባ አይደለም። ከዛ በኋላ ግን ሀብቱ ውስጥ ሰው አለና ሰው ፈልገ ሀብቱ ውስጥ ከገባህበት አንዴ ማስተካከል ነው መፍትሄው። ወደ ትዳር የሚያስገባህ እኮ አልጋ በአልጋ እንድትሆን አይደለም። የህይወትን ቻሌንጅ ታይዛ አብረህ እንድትሄድ እኮ ነው። የምትፈጽመው ቃለ መሐላ እኮ የሰይጣን አይደለም። በሀብት አግባ፣ በውበት አግባ፣ ወይ ደግሞ ወንዶች አሉ እቺንማ የግሌ ያረጋታለሁ አሳያቸዋለሁ ብለህም አግባ፣ ችግር የለም። በፈለግከው መንገድ ግባ። ከገባ በኋላ ግን ኒካሁ ላይ የሚጠራው የፈጣሪ ቃል ነው። ሰማንያው ላይ የሚጠራው የፈጣሪ ቃል ነው።